ሰላም ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። በአማራ ክልል ገዳም ላይ በተጣለ ድሮን 2 ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አረጋገጠች። ኤርትራ ለህወሓት ባለው መሳሪያ ጦርነት ጀምሩ ብሏቸዋል ጌታቸው ረዳ። የቀድሞ የኬንያ ካውንቲ ገዢ አንድ ነፍሰ ጡር ተማሪ በመግደላቸው ጥፋተኛ ተባሉ። ሩሲያ በዩክሬን የድሮን አውደ ርዕይ ላይ በፈጸመችው ጥቃት 10 ሰዎች ተገደሉ። በአማራ ክልል ገዳም ላይ በተጣለ ድሮን 2 ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አረጋገጠች። በአማራ ክልል ደቡብ ወሎ ዞን የሚገኝ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውና 13 ሰዎች ጉዳት እንደደረሰባቸው በዞኑ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት አረጋገጠ። የተፈጸመው ጥቃት ዘግናኝና አሰቃቂ ድርጊት ሲል የገለጸው የደቡብ ወሎ ሀገረ ስብከት የሚመለከተው አካል ይህ አይነቱ ክስተት እንዳይደገም በትኩረት እንዲያስብበት ጠይቋል። በደቡብ ወሎ ዞን ቦረና ወረዳ በሚገኘው ግዮን አባይ ገዳም ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶች የእናቶች አንድነት ገዳም ጥቃቱ የደረሰው ረቡዕ ሐምሌ 15 2018 ዓ.ም እንደሆነ አንድ የሀገረ ስብከቱ ምንጭ ለቢቢሲ ተናግረዋል። የሴት መነኮሳት መኖሪያ በሆነው ገዳሙ ላይ ጥቃት የደረሰው ረፋድ 4 ሰዓት ገደማ እንደነበር ስማቸው እንዳይጠቀስ የጠየቁት የቤተክርስቲያኗ ምንጭ ሐሙስ ዕለት ለቢቢሲ ገልጸዋል። የደቡብ ወሎ ሀገረ ስብከት ትናንት አርብ ሐምሌ 17 ባወጣው መግለጫ የድሮን ጥቃት መድረሱን አረጋግጧል። ቢቢሲ ስለ ክስተቱ ከኢትዮጵያ መከላከያ ሰራዊት ቃል አቀባይ እና የመንግስት ኮሚኒኬሽን አገልግሎት መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። 3 ዓመት በሞላው የአማራ ክልል ግጭት ከፋኖ ኃይሎች ጋር የሚደረጉ ውጊያዎች፣ የድሮን ጥቃቶች በተደጋጋሚ ተፈጽመዋል። አሁን ጥቃት የተፈጸመበት ቀጠና ለዓመታት ታጣቂዎች የሚንቀሳቀሱበት መሆኑን ለቢቢሲ የገለጹት ምንጭ ገዳሙ በሚገኝበት አካባቢ ግን አለመኖራቸውን ተናግረዋል። ዛሬ ቅዳሜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት የፌስቡክ ገጽ ያወጣው የሀገረ ስብከቱ መግለጫ እንደሚያስረዳው ጥቃቱ የደረሰው መናንያን መነኮሳት በአገልግሎት ላይ በነበሩበት ሰዓት ነው። በዚህ ጥቃት 2 እናቶች እንደተገደሉ እንዲሁም 13 ሰዎች ከባድና ቀላል ጉዳት እንደደረሰባቸው ሀገረ ስብከቱ አስታውቋል። ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 እናቶች ሕይወታቸው ሲያልፍ አንዲት እናት በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል እየተረዱ ይገኛሉ ብሏል። በተጨማሪም 12 መናንያን መነኮሳውያን እናቶች ከባድና ቀላል የአካል ጉዳት ደርሶባቸው በቦረና ሰላም ሆስፒታል የሕክምና እርዳታ የተደረገላቸው መሆኑን ገልጿል። ወዲያውኑ ሕይወታቸው ያለፈው 2 ሰዎች እዚያው ገዳሙ ውስጥ ቀብራቸው መፈጸሙን የሀገረ ስብከት ምንጭ ለቢቢሲ ተናግረዋል። እዛው ገዳሙ አንድ ላይ ነው የተቀበሩት ሰዎች ተገኝተው ቀብረዋቸዋል ብለዋል። በጽኑ በመጎዳታቸው ከፍ ላለ ሕክምና ወደ ደሴ ከተማ የተላኩት መነኩሴ ቀዶ ሕክምና እንደተደረገላቸው ሐሙስ ዕለት ተናግረው ነበር። በሰዎች ሕይወትና አካል ላይ ከደረሰው ጉዳት በተጨማሪ በገዳሙ የሚገኙ መኖሪያ ቤቶች መነኮሳቱ የሰበሰቡት የዓመቱ መቄንን ወይም ቀለብ እንዲሁም የገዳማቱ የዕለቱ መገልገያ ንዋየ ቅድሳት ከጥቅም ውጪ እንደሆኑ መግለጫው ተጠቅሷል። ቢቢሲ ያነጋገራቸው ምንጭ በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑ የማረጋገጥ ስራ እየተከናወነ መሆኑን ገልጸው ላለመድገም ምን ዋስትና አለው የሚል ስጋት እንደተፈጠረባቸው አንስተዋል። ቢቢሲ ያነጋገራቸው ምንጮች በጥቃቱ ምክንያት ሌሎች መነኮሳት እንዳይበተኑ የማረጋጋት ስራ የተከናወነ መሆኑን ገልጸው ላለመደገሙ ምን ዋስትና አለ የሚል ስጋት እንደተፈጠረባቸው አንስተዋል። የደቡብ ወሎ ሀገረ ስብከትን በመግለጫው ከምናኔ ሕይወት በስተቀር ሌላ አመለካከት በማይታይባቸው የገዳሙ መነኮሳት ላይ የደረሰው አስከፊ ድርጊት በጽኑ አውግዘዋል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት የጠየቀው ሀገረ ስብከት በክስተቱ የተሰማውን መራር ሐዘን ገልጿል። ኤርትራ ለህወሓት ባለው መሳሪያ ጦርነቱን ጀምሩ ብሏቸዋል ጌታቸው ረዳ። ሻዕቢያን በእግራቸው የማይራመዱ ሽማግሌ ወታደሮች ናቸው ያሉት ሲል ዘርጥጧቸዋል። ደብረጽዮን በቅርቡ ወደ ኤርትራ ሄዶ ኢሳያስ አፈወርቅን ጦርነት ለመጀመር ለእያንዳንዱ ታጣቂ 4 ካርታ የጥይት ወይንም 120 ጥይት እንዲሰጠው ጠይቋል ይላል። የኢሳያስም አሁን ባለህ ነገር ጀምር፣ ከዚያ የሚያስፈልገው ይላክልሃል እንዳለው ገልጿል። በ2014 ምዕራብ ግንባር ላይ ስለሚደረግ ውጊያ በተደረገ የኮማንድ ፖስት ስብሰባ አንድ የጦር ኃላፊ
የጥይት እጥረት እንዳለ ገለጸ። የጥይት አቅርቦት የደብረጽዮን ኃላፊነት ስለነበር ደብረጽዮን የሎጂስቲክ ኃላፊውም አለምሰገድ ሀደራን ስንት ጥይት አለን ሲል ጠየቀ። 11 ሚሊዮን ጥይት ይኖረናል፣ የዲሽቃ ጥይት ግን አነስተኛ ነው ብሎ መለሰ። ከዚያ ደብረጽዮን የጠላት ኃይል ስንት ነው ብሎ ተወልደ አንበባን ጠየቀ። ተወልደ አንባብም ፋኖ የኢትዮጵያ መከላከያና የሻዕቢያ ሰራዊትን ጨምሮ 1.1 ሚሊዮን ያህል ይሆናል። ከዚያ ደብረጽዮን የሰራዊታችን ኢላማ የመምታት ውጤት ስንት ነው ብሎ ታደሰን ጠየቀ። ታደሰ ወዲህ ወረደ እንዲህ ሲል መለሰ። ከ60 እስከ 70 በመቶ ይመታል። ከዚያ በኋላ ደብረጽዮን እንዲህም ሁሉንም የመጣው ጠላት ካጠፋን 30% ጥይት ይተርፈናል ብሎ ተናገረ። እኔም ሐሳቡን ተቃውሜና ተገርሜ ጠላት ተር ብሎ እየመጣ አንድ በአንድ ነው አንዴ የምንመታው ብዬ ስጠይቅ ወዲህ ወረደ ተወው ያውራ ስላለኝ ዝም አለ። ከዚያ ስብሰባ በኋላ ደብረጽዮንን በሰራዊት ፊት እኛን በመቃወም ወታደሮችን እንዲደፈሩና እንዲያቃልሉን አድርገሃል ብሎ ወቅሶኛል። ወይም በጸሎት ወይም በመጠበቅ ብቻ ለውጥ አይመጣም። ስለዚህ የትግራይ ህዝብ እነዚህን ኃይሎች እነ ደብረጽዮንን ለማስወገድ ጊዜው አሁን ነው። ደብረጽዮን ማለት በትግራይ ላይ የወረደ እርግማን ነው ይለናል። ህዝባችን ይጥፋ ወይስ ክፉ ተግባር የሚፈጽሙት ይጥፉ ብሎ ይደመድማል። የቀድሞ የኬንያ ካውንቲ ገዢ አንድ ነፍሰ ጡር ተማሪ በመግደላቸው ጥፋተኛ ተባሉ። የቀድሞ የኬንያ ሚጎሬ ካውንቲ ገዢ አኮት አባዶ በእርሳቸው ጋር የፍቅር ግንኙነት የነበራት የ26 ዓመት ነፍሰ ጡር የዩኒቨርሲቲ ተማሪ የሆነችውን ሻሮን ኦቲኖን በመግደል ጥፋተኛ መሆናቸውን የኬንያ ፍርድ ቤት ወሰነ። ከእርሳቸው ጋር በክሱ የተካተቱት ሁለት ሰዎችን የግድያው በማቀነባበር ጥፋተኛ መባላቸውንና ሶስቱም የፍርድ ቅጣታቸውን እስኪተላለፍ ድረስ በእስር ላይ እንዲቆዩ መወሰኑ ገልጿል። የዚች ወጣት ሞትን በመላው ኬንያ ቁጣና ተቃውሞ በማስነሳት በሴቶች ላይ የሚፈጸመውን ጥቃት በድጋሚ ወደፊት አምጥቶ አሳይቷል ሲል ቢቢሲ ዘግቧል። እንደ አውሮፓውያን አቆጣጠር በ2022 በተደረገ ብሔራዊ ጥናት ቢያንስ 30 በመቶ የሚሆኑት ኬንያውያን ሴቶች በአካላዊ ጥቃት እንደተጎዱ ዘገባው አመልክቷል። ፍርድ ቤቱ በተከሳሾች ፍርድ በቀጥታ ቴሌቪዥን ያስነበበ ሲሆን አባዶ ኦቲኖን በማስወገድ የተዘጋጀውን ሴራ መጥቶ አስተባብሏል። የወንጀሉን ምክንያት ቅስቀሳና የፋይናንስ ድጋፍ አቅርቧል በሚል አስታውቋል። የቀድሞ የአባዶ የትግል ረዳትና ማይክል ኦያሙ በተሰኙት ግለሰብ ደግሞ የግድያውን አፈጻጸም በማመቻቸት የቀድሞ የካውንቲ ጸሐፊ ካስፓል አቢዮሮ ደግሞ የሎጂስቲክ ድጋፍን ወንጀል እንዳይጋለጥ የመደበቅ ስራ አከናውኗል ተብሏል። የተጎጂዋ ቤተሰብ ጠበቃ በበኩላቸው በፍርዱ ደስተኞች ነን፣ በመጨረሻም ለሻሮን ፍትህ ተሰጥቷል ብለን እናምናለን ብለዋል። ተከሳሾች ወንጀላቸውን ለመከላከል ቢሞክርም ፍርድ ቤቱ መከላከያቸውን ውድቅ እንዳደረገና በችሎቱ ወቅት አቃቤ ሕግ 42 ምስክሮችን በማቅረብና በአብዛኛው በተዘዋዋሪ ማስረጃዎች በመደገፍ አባዶና ሁለቱ ተባባሪዎች ግድያውን በጋራ ማቀናበራቸው ማረጋገጡን የኬንያው ዘ ስታር ጋዜጣን ዋቢ አድርጎ ቢቢሲ ዘግቧል። ሩሲያ የዩክሬን የድሮን አውደሪ ላይ በፈጸመችው ጥቃት 10 ሰዎች ተገደሉ። በዩክሬን መዲና ኪቭ ውስጥ በፈጸመችው ጥቃቶች 15 ሰዎች ተገደሉ። በእነዚህም ውስጥ 10 ያህሉ የተገደሉት በዋና ከተማዋ አቅራቢያ እየተካሄደ በነበረና የድሮን አውደሪ ላይ በደረሰ የባለስቲክ ሚሳኤል ጥቃት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት አውደሪዩ ላይ በደረሰው ጥቃት ወደ 100 የሚጠጉ ሰዎች ተጎድተዋል። አውደሪዩ ላይ ከፍተኛ የመከላከያ ባለስልጣናት ተገኝተዋል። በዩክሬን ምስራቃዊ ከተማ ዜሌንስኪ በደረሰ የሩሲያ የቦምብ ጥቃት 5 ሰዎች ተገድለዋል። በሰሜናዊ ከተማ ሱሚ 2 ወንዶች መገደላቸው ወታደራዊ አመራሮችን አረጋግጠዋል። ዜሌንስኪ ሩሲያ በቀጣይ 48 ሰዓታት ውስጥ ሌላ መጠነ ሰፊ የሚሳኤል ጥቃት እንደምታደርስ የሚጠቁም ደህንነት መረጃ ትላንት አርብ ምሽት እንደደረሰባቸው ተናግረዋል። ትላንት ዩክሬን በሩሲያዋ ኪሮቭ ከተማ ባደረሰችው ጥቃት 6 ሰዎች ሲገደሉ 26 ሰዎች ተጎድተዋል። ጥቃቱ የደረሰው ስፍራው ከውጊያ አውድማው 1000 ኪሎ ሜትር ይርቃል። የሩሲያ ግዙፍ የበይነ መረብ መደብር የሆነው ዋይልድ ቤሪስ መጋዘን ላይም ዩክሬን ጥቃት ፈጽማለች። በኪቭ አቅራቢያ ጥቃት ሊደርስ የመከላከያ ሚኒስትሩን አማካሪ ሰርቪያ ቤስክሬስቶኖቭ እና የዩክሬን ጦር የቴክኖሎጂ ባለሙያ ሉባ ሺቮቪች ደህንነት ጉዳይ አስጊ ሆኖ ነበር። ሁለቱም ባለስልጣናት በማህበራዊ ሚዲያ ገጻቸው ደህና መሆናቸውን አረጋግጠዋል። ቤስክሬስቶኖቭ በደህንነት ስጋት ምክንያት በአውደሪዩ ላይ እንዳልተገኙም አስታውቀዋል። ዩክሬን አየር ኃይል ቃል አቀባይ ዩሪ አሃንት ለሀገሪቱ
ቴሌቪዥን ጣቢያ እንደተናገሩት 3 ባሊስቲክ ሚሳኤሎችን ተተኩሰው አንዱን ማክሸፍ ተችሏል። ሩሲያ ጥቃቱን መሰንዘሯን አረጋግጣለች። የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ በከፍተኛ ርቀት ተጉዘው ኢላማ የሚመቱ የረጅም ርቀት መሳሪያዎች ጥቅም ላይ መዋላቸውን አስታውቀዋል። የጥቃቱ ኢላማ የሆነው ስፍራ በሩሲያ ሲቪሎች ስፍራዎች ላይ የሚተኮስ ድሮን ለእይታ የቀረበበት እንደሆነ ሞስኮ ገልጻለች። በሩሲያ ግዛት ጥቃት ለማድረስ የሚያቅዱና ጥቃት የሚፈጽሙ የድሮን አምራቾች እና የዩክሬን የድሮን ኃይል የደህንነት ባልደረቦች በስፍራው እንደተገኙ የሩሲያ መከላከያ ሚኒስቴር ገልጸዋል። ሩሲያ ዩክሬንን ከወረረች ወዲህ እንዲህ ያለ ጥቃት ስትፈጽም በአሁኑ ቢያንስ ለሶስተኛ ጊዜ ነው። መሰል ህዝባዊ ክንውኖች ማካሄድና በስፋት ማስታወቅ አስፈላጊ አይደለም በሚል ቁጣ ተስተጋብቷል። የዩክሬን ፕሬዝዳንት ጉዳዩ ላይ ምርመራ ይካሄዳል ብለዋል። የሀገሪቱን ዋና አቃቤ ህግ አውደ ርዕዩ እንዲካሄድ ማን እንደወሰንና የምን ደህንነት ጥንቃቄ እንዲደረግ እንደሚመረመር አስታውቋል። ዩክሬን የሩሲያ መጋዘን ላይ ጥቃት ካደረሰች በኋላ ዜሌንስኪ ዩክሬንን በመደብደብ የጦር አውሮፕላንና ሚሳኤል ከሚያቀርቡ ቁልፍ ወታደራዊ ተቋማት አንዱን መተናል ብለዋል። በሰዓታት ልዩነት ሩሲያ የድሮን አውደ ርዕዩ ላይ ጥቃት ፈጽማለች። ባለፈው ሳምንት በሴንት ፒተርስበርግ ቢያንስ 2 የዋልድቤሪስ መጋዘኖች ላይ ጥቃት ደርሷል። ጥቃቱ የሩሲያ አነስተኛና መካከለኛ ነጋዴዎች ሸቀጥ ላይ አስከትሏል። በዋልድቤሪስ ድረገጽ ላይ በሰውነት በአደጋ የሚከላከል ትጥቅ ለሽያጭ ቀርቧል። ኪቭ በነዳጅ ማከማቻና ማብላዮች ላይ ለወራት ጥቃት ስትሰነዝር ቆይታለች። አሁን ላይ እንደ ዋልድቤሪስ ያሉ የሎጂስቲክ ተቋማት ኢላማ ማድረግ መጀመሯን አስታውቃለች። እነዚህ ተቋማት መሳሪያ ለመግዛት ስለሚውሉ ጥቃት የኢላማ ማድረግ የሩሲያን ጦር እንደምታዳክም ገልጻለች። ዜሌንስኪ በቀጣይ ሳምንት በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር እንደሚወያዩ ይጠበቃል። ዋሽንግተን የዩክሬንና የሩሲያ የሰላም ውይይት በድጋሚ የማስጀመር እቅድ አላትም ተብሏል። የትራምፕ ዋነኛ ደጋፊ ላውራ ሉመር ትናንት አርብ ከኪቭ ዜሌንስኪ ጋር ቃለ ምልልስ አድርጋለች። ፕሬዝዳንቱ የአሜሪካ ሴናተር ሊንዚ ግራሃም የቀብር ስነስርዓት ላይ እንደሚገኙ ተናግረዋል።